ዛሬ በቀላሉ እንዴት ዋና መለማመድ እንችላለን የሚለውን ከቤዚክ ጀምሮ አብረን እናያለን። ከእናንተ የሚጠበቀው ፍላጎቱ ይኖራችሁና ዝግጁ ናችሁ መጠበቅ ብቻ ነው። እንደሚታወቀው ከመቼውም ጊዜ በላይ አሁን ላይ በዓለማችን ላይ ዋና በጣም አዝናኝ ነገር እየሆነ መጥቷል። ስለዚህ እናንተም ከዚህ ከሚያዝናኑ ነገር ለመካፈል ዝግጁ እንድትሆኑ እኔ አግዛችኋለሁ ማለት ነው። እሺ ሁልጊዜ እንደምናስበው እንግዲህ ስለ ዋና ስናስብ በቅድሚያ አእምሯችን ላይ የሚመጣው እኔ አልችልም ወይም ደግሞ እሞታለሁ የሚለው ነው። ስለዚህ ከዚህ በኋላ ይህ ሀሳብ ይቀራል ማለት ነው። ምክንያቱም ዛሬ ከኛ ጋር በደንብ አድርገን እንማራለን እናየዋለን ማለት ነው። ከእናንተ የሚጠበቀው ምንድነው? እንደ ፍላጎታችሁ የሚመቻችሁን አይነት ገንዳ መምረጥ ነው። ምክንያቱም ሁሉም ሰው የተለያየ አይነት ፍላጎት አለው፣ የተለያየ አይነት ምኞት አለው። ስለዚህ እናንተ ትመርጣላችሁ። ከዛም በኋላ ወደዛ እንሂድና ምን ማድረግ እንዳለብን ደግሞ እናያለን። የእኛን የምታዩት ገንዳ እቺ ገንዳችን 16 ሜትር ርዝመት ወርዷ ደግሞ 6 ሜትር ነው። እንዲሁም ትንሹ ጥልቀቷ ሜትር ከ20 ትልቁ ደግሞ ሜትር ከ8 ነው። ስለዚህ እንደዚህ አይነት ኢንፎርሜሽን እናገኛለን። ለምሳሌ የማንችል ከሆነ ወይም የምንችል ከሆነ መሄድ ያለብን ሜትር ከ20 ጋር የማይችል ሰው ከዛች ጋር ሄዶ መስማናት ኤክሰርሳይዝ ማድረግ እዛ ኤክሰርሳይዝ ማድረግ ሻወራችንን በአግባቡ በመውሰድ ከዛ ዝግጁ ናቸው ማለት ነው። ስለዚህ በቅድሚያ ምን እናደርጋለን? ሁሉም ነገር ከጨረስን ከፍት በኋላ ሻወራችንን ወስደን ያው እንግዲህ አሁን እንደምታዩት ገንዳ ውስጥ ገብተናል። ትንሿ ጥልቀት እንዳልኳችሁ ሜትር ከ20 ነች። ለመማርም ለማወቅም በጣም አሪፍ ገንዳ ነች። ውሃውም ደግሞ በጣም ይሞቃል። በጣም ነው ደስ የሚለው። በተለይ ዳመናማ ሲሆን ደግሞ ስሜቱ ከነግራችሁ ላይ በጣም ያስደስት ነው የሚሆነው። እናንተም እዚህ ቦታ ላይ መታችሁ ማግኘት የምትፈልጉ ከሆነ ለሁላችሁም ክፍት ነው። እኔ አዲስ ሰው ነኝ ማለትም ዋና አልችልም፣ ግን ገንዳ ውስጥ ገብቻለሁ። ስለዚህ ማድረግ የሚጠብቅብኝ የመጀመሪያው ነገር ምንድነው? ለኔ በቁመቴ ልክ የቱጋ ነው ወይም ደግሞ መቆም የምችልበት የማያሰምጠኝ ቦታ የቱጋ ነው የሚለውን መፈለግ መቻል ነው። ያንን ለማወቅ ደግሞ ምንም ማድረግ አይጠበቅብንም። ገንዳ ውስጥ ቀስ እያለ መራመድ እና ገንዳውን ቼክ ማድረግ። ያንን ደግሞ ስታረጉት ልክ መሬት ላይ እንደምትራመዱት ነው የምትራመዱት። ባላንስ ለማድረግ እንዲረዳ እጃችንን ከፈት አድርገን እንራመዳለን ማለት ነው። እስቲ ቼክ እናድርግ። እስቲ ገንዳችንን ቀስ እያልን በቀላሉ እየተራመድን ገንዳችንን በደንብ ቼክ እናደርጋለን። ከዚህ አካባቢ መውጣት እንችላለን። እናንተም በጥንቃቄ ያዛችሁ ፍጥነታችሁን ቀንሳችሁ በቀላሉ速度怎么能让你觉得空？摸摸我的额头，37度9，太热了，我要跪领高。你的出现又加了黑胡椒，我的脸脑快要被引爆，战斗力超过了贝吉他，现在理发店办了张会员卡。我的ዲፕ እየሆነ እየመጣ ነው። ስለዚህ ዲፕ ስለሆነ ቦታ ወደዛ ነው እመለሳለሁ ማለት ነው። እሺ በእንደዚህ አይነት መልኩ ቼክ ካደረገን በኋላ ቀጣይ እንቅስቃሴያችን ወይም ደግሞ ቀጣይ ድርጊታችን መሆን የሚገባው በመምጣት እዚች ጋር የገንዳውን ጠርዝ እንይዛታለን። ኦኬ። ምክንያቱም ሰውነታችን ውሃውን አዳፕት ማድረግ ስለሚጠበቅበት በተለይ ደግሞ ውሃው ስንገባ የመጀመሪያ ቀናችን ከሆነ ወተር አዳፕቴሽናችንን መጨመር መቻል አለብን። ያንን ደግሞ እንዴት እንደምናደርግ አሁን በሚገባ እናያለን ማለት ነው። ስለዚህ ምን እናደርጋለን? የገንዳውን ጠርዝ በመያዝ ውሃ ውስጥ ገብተን እንወጣለን። ውሃ ውስጥ ገብተን ለመውጣት ደግሞ በጣም ቀላሉ መንገድ ስኳት፣ መሬት ላይ ስኳት እንደምንሰራው እዚህ ጋር ስኳት ነገር ሰርተን በመውጣት ብቅ ጥልቅ በማለት ሰውነታችንን ውሃውን እንዲለምደው ከመጀመሪያው ጀምሮ እንጀምራለን ማለት ነው። እስቲ ከኔ ጋር እየቆጠርን አንድ ላይ 6 ገብተን እንወጣና ወደ ቀጣዩ ደግሞ እናያለን ማለት ነው። እስቲ 1 2 በጣም ጥሩ ጡጣት ሰውነታችንን ትንሽ ሪላክስ እንዲያደርግ እናግዘዋለን። መርሳት የሌለብን ነገር ልክ ውሃ ውስጥ ስንገባ አየር በፍጹም ወደ ውስጥ ማስገባት የለብንም። ምክንያቱም በአየር ፋንታዋ ስላለ አየሩን ስቦን ራሳችን ላይ አደጋ ሊደርስብን ስለሚችል ከእነዚህ ነገሮች መጠንቀቅ መቻል አለብን ማለት ነው። ይህንን ካደረግን በኋላ
ቀጣዩ አክቲቪቲያችን የሚሆነው ምንድን ነው? አሁንም በተመሳሳይ መልኩ ፊታችንን ውስጥ በማስገባት እግራችንን ወደ ኋላ እንዘረጋዋለን። ይህንን የምናደርገው ምንድነው? ሰውነታችን ከመሬት ላይ ወይም ደግሞ ከረገጥነው ፍሎር ላይ ተነስቶ ውሃውን ፊል ማድረግ እንዲችል። እሺ፣ ይህንን ለማድረግ እንዳልኳችሁ መጀመሪያ ፊታችንን ውሃ ውስጥ እናስገባለን፣ እግራችንን ገጥመን ቀጥ አድርገን ወደ ኋላ እንዘረጋለን ማለት ነው። እስቲ እንሂድ። ይህንን በምትሰሩበት ጊዜ ትንሽ ድንጋጤ ሊኖር ይችላል። ምንም ማለት አይደለም፣ አትደንግጡ፣ ለመረጋጋት ሞክሩ። ምክንያቱም ይህንን እስካለቀቃችሁ ድረስ ምንም አደጋ ራሳችሁ ላይ አይደርስም። ስለዚህ ተረጋግታችሁ ለመስራት ሞክሩ። ዋናው ነገር መረጋጋት ነው። ከተረጋጋችሁ ሁሉም ነገር ቀላል ይሆናል። ይህንን እንደጋገመውና ከዛ ምን እናደርጋለን ደግሞ በአሁኑ ስቴፕ ሆኖ ግን ገብተን ቶሎ አንወጣም፣ ረዘም ላለ ጊዜ እንቆያለን ማለት ነው። መጀመሪያ ትንሽ እንደጋገመዋለን። ከዛም በኋላ ደግሞ ረዘም ላለ ጊዜ ወይም ደግሞ እስከምንችለው ደቂቃ ድረስ እንቆያለን። በጣም አሪፍ። በጣም ጥሩ። አሁን ደግሞ እኔ እስከምችለው ብላችሁ የምታስቡትን አቅማችሁን አውቃችሁ የምታስቡትን ያህል እንቆይና ደግሞ እንወጣለን። በጣም ጥሩ። እሺ፣ ይህንን ስራ በምንሰራበት ሰዓት ላይ የመጀመሪያችን ከሆነ በተለይ እግራችን ላይ ይነሳልን ይችላል፣ ወይም ደግሞ በምንፈልገው መልኩ ቀጥ ላይልን ይችላል። ለሱ ደግሞ መፍትሄ የሚሆነው ምንድነው? ከዚህ ከጣታችን ጀምሮ እስከዚህችን እስከ መገጣጠሚያ ሎሚያችን ድረስ በዚህች የገንዳውን ጠርዝ፣ በዚህ ደግሞ ግንቡን ወይም ደግሞ የገንዳውን ጠርዝ በማስያዝ በእንደዚህ አይነት ሁኔታ ፊታችንን ውስጥ አስገብተን እግራችንን ወደ ኋላ እንዘረጋለን። ያኔ በቀላሉ እግራችን ይንሳፈፋል ማለት ነው። እስቲ አንዴ እንድገመው። መያዝ፣ ማስደገፍ። በጣም አሪፍ። እስቲ አሁን ደግሞ 5 ሰከንድ ለመቆየት እንሞክር። እሺ፣ በጣም አሪፍ። እስቲ አሁን እንደዚህ ካደረግን በኋላ ለእናንተ ችግር የለውም፣ ጊዜ ወስዳችሁ በደንብ እቺ ምቾት እስኪሰማችሁ ድረስ መደጋገም ትችላላችሁ። አሁን እንግዲህ ያየነው እጃችንን ግንቡ ላይ በመለጠፍ ወይም ደግሞ የገንዳውን ጠርዝ በመያዝ ፊታችንን ውስጥ አስገብተን እግራችንን ወደ ኋላ ማንሳት ነው። በቀላሉ ፍሎት ማድረግ እንችላለን በግንቡ ጋር ማለት ነው። ይህንን በቀላል መንገድ አይተናል። ቀጣይ አክሽናችን የሚሆነው ደግሞ እስቲ ከግንቡ ጋር ትንሽ ወደ ኋላ ፈቀቅ በማለት ሰውነታችንን ውሃው ላይ በመልቀቅ ግንቧን ለመያዝ ነው የምንለው። ስለዚህ መጀመሪያ ስራችን ምንድነው? ፊታችንን ውስጥ እናስገባለን። ከዛም በኋላ ሰውነታችንን ውሃው ላይ እንለቀዋለን። ወይም ደግሞ በእግራችን በጥፍራችን የእግር መርገጫ ጥፍራችን መሬቱን ገፋ አድርገን እንሄዳለን። ደንግጡ፣ መደንገጥ አይጠበቅባችሁ። ከእናንተ የሚጠበቀው ፊታችሁን እጃችሁን ቀጥ አድርጋችሁ ፊታችሁን ውስጥ በማስገባት ገፍቶ በደንብ መለጠጥ ነው። በጣም አሪፍ። አንዴ መጨረሻ። በጣም ጥሩ። ይህንን በደንብ ደጋግመን ማሰር ካደረገን በኋላ ራሳችንን ለአዲስ ቻሌንጅ እናዘጋጃለን ማለት ነው። እንዴት ነው የምናደርገው? ፊታችንን ወደዛ በማዞር ከዚህ ተመሳሳይ ነገር የሚለየው አንድ ነገር ነው። አሁን መሬት ነው ስፕሪንግ እያደረግን ወይም ደግሞ እየገፋን ፍሎት እያደረግን ያለ ነው። በመቀጠል ደግሞ የገንዳውን ጠርዝ ግንቧን በእግራችን በመግፋት ፍሎት እናደርጋለን። እስቲ ይህን እንዴት እንደሚሆን አብረን እንከኛለን። ስለዚህ በቀላሉ እንችላለን ሲሆን እንግዲህ እንዳያችሁት በጣም ቀላልና ደስ የሚል ነገር ነው። ስለዚህ እናንተም ይህንን ነገር ማድረግ ትችላላችሁ። የመጨረሻ ዙር እንሰራና እንመለሳለን። በጣም አሪፍ። እንግዲህ ይህንን
ይመስላል። በጣም ቀላል ነው እና በጣም የሚያዝናና ነገር ነው። እናንተ ምን አድርጋችሁ መልመድና ራሳችሁን በደንብ ማዝናናት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ተሰራው